አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምን አላችሁ ውድ የዩቲዩብ ቻናሌ ቤተሰቦች፣ ክቡራትና ክቡራን እንደምን አላችሁ? በአገር ውስጥም በውጭ ሀገርም ያላችሁ እንግዲህ እንደተለመደው በአምስት ቋንቋዎች እንግዲህ የጀመርነውን የቋንቋ መማር ፕሮግራማችንን ዛሬም በተለየ መልኩ ለየት ያሉ ቃላቶችን ይዤላችሁ ቀርቤያለሁ። ስለዚህ ከዚህ በፊት እንደነገርኳችሁ አንድ ቋንቋ ቃላቶች ከሌሉት ቋንቋ አይባልም። ግራመር ወይም ሰዋሰው ፓርቱ ኦልሞስት ህጉን ለማስጠበቅ ካልሆነ በስተቀር ለመግባባት እስከሆነ ድረስ ቃላቶቹ በቂ ናቸው። መግባባት ብቻ ማለት አንድ መናገር መጠየቅ የምንፈልገውን ነገር ቃሉን ከተናገርን ያ ሰው ሊገባው ይችላል፣ ቃሉን ብቻ በማወቁ። ግራማቲካል ኦርደሩን ማስቀመጥ ወይም ደግሞ የሰዋሰዋዊ ስርዓቱን አደራደሩን ወይም ስርዓቱን ጠብቆ በመናገር ደግሞ ማቅረቡ ሞር የተሻለ ነው። ግን ደግሞ ቃላትን ከሰበሰብን በኋላ በቮካብለሪ ወይም ደግሞ በቃላት ሪች ከሆን ሀብታም ከሆን ቋንቋው አይከብደንም። ምክንያቱም የሰው ልጅ ግራመሩን በደንብ ካጠና በኋላ ቃላቶች ግን ይከብዱታል፣ ቃላቶች ይጠፉበታል። ምክንያቱም ግራመሩን ያውቃል። ፕሬዘንት ቴንስ ምናምን የሚባሉትን ቴንሶች በአጠቃላይ ያውቃል። ግራማቲካል ኦርደር ሴንቴንስ ለምሳሌ ለመስራት ሳብጀክት ፕላስ ቨርብ ፕላስ ኦብጀክት በእንግሊዝኛ አደራደሩን በአማርኛም እንደዚሁ ባለቤት እዚህ ጋር ተሳቢ አንቀጽና ተሳቢና እዚህ ጋር ደግሞ ማሰሪያ አንቀጽ የምንለውን ግስ ኦርደሩን ያውቃል። ግን ደግሞ አንዳንድ ጊዜ ስብሰባ ላይም ይሁን በሆነ ህዝብ የተሰበሰበበት መድረክ ላይ ለመነጋገር ወይም ለመናገር መድረክ ላይ የቆመ ሰው እያለ ቃላቶችን ሲያስታውስ እናያለን። ይሄ ማለት ቃላቶች የጎደሉት ወይም ደግሞ ቃላት አመራረጥ ላይም ሊሆን ይችላል። ያ ሰው ቃላት ለዛ ቦታ መሆን ያለበትን ሚዛን የሚጥል ሚዛን ያለው ወይም ደግሞ ትርጉሙ በጣም ከበድ ያለ ቃል ሲፈልግ ሊል ይችላል ያ ሰው። አብዛኛውን ጊዜ ግን ቃላት መምረጥ ላይ ሳይሆን የሚቸገረው ራሱ ዋናው ቃላት ሲጠፋበት ነው። መተካት ያለበትን እዛ ቦታ ላይ ማለት ያለበት ቃል ይጠፋዋል። ሌላው 2-3 አማራጮች ይኖሩትና ኦፕሽኖች ይኖሩትና ከዛ ኦፕሽን አንደኛውን ትንሽ ሰው መሃል እንደ ልብ የሚነካ ቃልን ፈልጎ ለመናገር ያቺን ቃል ለማስታወስም ሊሆን ይችላል። ገባችሁ አይደለም? ይሄ ግን ማናችሁም ብትሆኑ እንግሊዝኛም ብትፈልጉት ከዚህ እንግሊዝኛ ቃላትን መሰብሰብ ትችላላችሁ። ሐረሪ ቋንቋን የምትፈልጉ ሰዎች ካላችሁ ደግሞ የሐረሪ ቋንቋ ጩክቲዎች ናቸው የሚባሉት ቃላትን ከዚህ መሰብሰብ ትችላላችሁ። የለም ሶማሌኛ ነው የምፈልገው ምትል ካለህ ደግሞ በተለይ ሀርጌሳ፣ ጅጅጋ፣ ጅቡቲ ያላችሁ ኢትዮጵያውያን ይሄንን ፓርት ብቻ መከታተል ትችላላችሁ፣ ሌላውን ትታችሁ ማለት ነው። ሌላው ደግሞ ኦሮምኛ ፓርት ብቻ ነው የምፈልገው የምትሉ ሰዎች ደግሞ እዚህ ጋር በየጊዜ መለቀላችሁን ቃላቶች ብቻ በመሰብሰብ ሪች መሆን ትችላላችሁ። ስንት ሺህ ቃላት እንደሰበሰባችሁ ካወቃችሁ በኋላ ግራመር ኦርደሩን ግራማቲካል ኦርደሩን ወይም የሰዋሰው ህጉን መማር ነው። የሰዋሰው ህጉ ደግሞ አጭርና እጥር ምጥን ያለ ፓርት ነው እሱ። ይሄ ግን ቃላት በጣም በሺዎች የሚቆጠር ቃል ስለሆነ ቃላት መማር ጥሩ ነው። ምክንያቱም በቃል ነው ሁሉ ነገር የሚገለጸው። ቃል ከሌለ በቃ የጀርባ አጥንት ነው ያልኳችሁ። ለዛ ነው ግራመር ኖርህም አልኖርህም ቃል ካልጨመርክበት ዋጋ የለህም። ግራመር ይሄ እንደዚህ ይሆናል፣ ይሄ ህጉ እንደዚህ ይሆናል። ፕራክቲካል እና በተግባር የተማረ ሰው አንድ ነው እንዴ? አንድ አይደለም። ፕራክቲካሊ እዚህ ጋር ህጉ እንዲህ ነው ተብለ መካኒክነትም ከሆነ ተምረኸዋል። ግን ቦታው ላይ ስትገኝ አዲስ ነው የሚሆንብህ። ይሄም እንደዛ ነው። ቃላቱን በደንብ ካወቀው ግን ግራመሩ ጋር ማስቀመጥ ብቻ ነው፣ ማስቀመጥ ነው። ሳብጀክት ማን ነው? ተውላጠ ስም ነው። ተውላጠ ስምን ቦታው ላይ ታስቀምጣለህ። ማን ነው ከዛ ቀጥሎ የሚመጣውን ታስገባለህ። እንግሊዝኛ ከሆነ ቨርብ ይቀጥላል ከአንደኛ ከሳብጀክት በኋላ። ከዛ በኋላ ኦብጀክት የሚባለውን ተሳቢውን ትከታለህ። ተሳቢ የሚባሉት እንግዲህ ግልጽ የሆኑ አገላለጾች ከኋላ የሚገቡት ማለት ነው። እንግዲህ ለምሳሌ አይ ፕሌይ ፉትቦል ካልኩኝ እግር ኳስ እጫወታለሁ ነው። እግር ኳስ እጫወታለሁ ፕሬዘንት ሲምፕል ፕሬዘንት ቴንስ ነው ይሄ። እግር ኳስ የምትለዋ ተሳቢ ስትሆን እጫወታለሁ የምትለዋ ግን ቨርብ ናት፣ ማሰሪያ አንቀጽ ነው። እኔ የሚለው እዚህ ጋር ግን አለ። እኔ እግር ኳስ እጫወታለሁ። አይ ፕሌይ ፉትቦል ከኋላ ነው የሚገባው። በእንግሊዝኛው መሃል ላይ ቨርብ ነው የሚገባው።
ያ ስለሆነ ነው። ይሄም እንደዛው አማርኛ ነው። አማርኛ የምትፈልግ ሰው ካለህም አማርኛ ከዚህ መሰብሰብ ትችላለህ። በቃ ቃላት ብቻ ቃላትን በዲክሽነሪ ማጥናት እኮ ይቻላል። ግን ደግሞ ቃላቱን አወጣጡን የቃሉን አወጣጥ ከመምህር ካልሰማ በዲክሽነሪ ላይ ብቻ ዝም ብለህ ካጠናኸው ልትሳሳት ትችላለህ። ለምሳሌ አንድ ቃል ሁለት ትርጉም ያለው ሊኖር ይችላል። ለምሳሌ ዋና የሚለውና ዋና የሚለውን በምን ታውቀዋለህ? አንተ ዋና ብቻ ብለህ ልትይዘው ትችላለህ። ዋና የሚል ደግሞ አለ እዚህ ጋር ዋና መዋኘት የሚለው ዋና ደግሞ ኃላፊ ሲሆን አንድ ሰው ቀዳሚ የሆነ ሰው ዋና ተብሎ የሚጠራበትን ቦታ በአረፍተ ነገር ስታስገባ ትርጉማቸው እንደየአረፍተ ነገሩ ይለያያል ማለት ነው። ስለዚህ ዛሬ እንደተለመደው በራፍሊ እንዲሁ ዋናውን ከላይ ጀምሬ ራፍሊ አነብላችኋለሁኝ። ከዛ በኋላ ዲቴይል ገብተን አስረዳችኋለሁ። ከኔ ጋር ሆኑ። እሺ እንግሊሽ ይላል እዚህ ጋር ሀረሪ ሲናን፣ አፍ ሶማሊ፣ አፋን ኦሮሞ፣ አማርኛ አምስቱም ቋንቋዎች አሉ። አንደኛ ሌተር ማለት ምን እንደሆነ ታውቃላችሁ ብዬ አስባለሁ። ሌተር ማለት ያው እዚህ ጋር ፊደል ወይም ሆሄ ማለት ነው። ያው አንዴ ላንብብላችሁ። እሺ አንደኛ ሌተር ወርድ ሰንተንስ ቶፒክ ቻፕተር። ሀረሪ ሲናን ጋር ስንመጣ ሀርፊ ጩክቲ ሙሉ ሲናን ሂርቃኦት በሪ ይላል። አፍ ሶማሊ ጋር ስንመጣ ደግሞ ሐረፍ ኤረይ ጁምለት መውዱዕ ዑቱብ ሳውንድ ነው። ዑቱብ ይላል። ዑቱብ መውዱዕ ገባችሁ? አፋን ኦሮሞ ጋር ስንመጣ ደግሞ ቁቤ ጀቻ ሂማ ኦር ጎቻ ይባላል። ይሄ ሴንቴንስ ነው። እዚህ ጋር ደግሞ መተዱሬ በቆና፣ እነዚህም ትርጉማቸው አንድ ነው። በአማርኛ ስናየው ደግሞ እነዚህን ከላይ ያየናቸውን በአጠቃላይ እዚህ ጋር ተደምድመው እናገኛቸዋለን። ፊደል ወይም ሆሄ ማለት ነው። እሺ ቃል፣ አረፍተ ነገር፣ ርዕስ ወይም አርዕስት፣ ምዕራፍ፣ እነዚህ በአጠቃላይ ትርጉማቸው አንድ ነው ማለት ነው። እዚህ ጋር እየተማርን ያለ ነው አሁን አምስት ቃላት በተለያየ ቋንቋ ማለት ነው። እሺ ወደ ዋናው ዝርዝር ትምህርታችን እገባለሁ። ከኔ ጋር ሁኑ። አንደኛ ሌተር ማለት ፊደል ማለት ነው። what is the name of this letter ካልኩ የዚህ ፊደል ስም ማን ነው ማለት ነው። የዚህ ፊደል ስም ማን ነው? ሌተር ካልኩኝ አንዳንድ ጊዜ ደብዳቤም ሌተር ተብሎ በዚህ መልኩ ሊጻፍ ይችላል። ሌተር የሚለው ደብዳቤ የሚለው ግን ሌተር አሁን ለፊደል ሲሆን እንደዚህ ስሞል ሌተር ካፒታል ሌተር ብለን የምንላቸው ፊደል ወይም ሆሄ ማለት ነው ሌተር። ሁለተኛ ወርድ ባትልና ወርድ ብትሉ ኦ ሳውንድ ዎ ከምትሉ ሳውንድ ነው ያለው። ወርድ ዲስ ወርድ ይህ ቃል ማለት ነው። ወርድ ማለት ቃል ማለት ነው። ያኛው ፊደል ነበረ ወይም ሆሄ ነበረ፣ ይሄኛው ቃል ማለት ነው። ከፊደል ቃል ይመሰረታል አይደለም? ከቃል ደግሞ ምን ይመሰረታል? ሰንተንስ ይመሰረታል። ሰንተንስ ማለት አረፍተ ነገር ማለት ነው። ከቃል ቃላቶች ሲሰባሰቡ ወርዶች ሲሰባሰቡ ሰንተንስ ይመጣል ማለት ነው። ሰንተንስ ማለት አረፍተ ነገር ማለት ነው። ቶፒክ ደግሞ አርዕስት ወይም ርዕስ የምንለው ነው። የአንድ ጽሁፍ ርዕሱ ማን ነው ከተባለ ርዕስ ከላይ ይጻፋል ወይም አርዕስት ከላይ ይጻፋል። ስለዛ ነገር ስለምታወራለት ነገር ዝርዝር ርዕሱ ማለት ነው። ይሄ ቶፒክ የምንለው ቶፒክ። አምስተኛው ቻፕተር ማለት ምዕራፍ ነው። ቻፕተር ማለት ያው እንደምናየው እዚህ ጋር ምዕራፍ አንድ ስንት አንቀጾች አሉት? አንደኛው ምዕራፍ ስንት አንቀጽ አለው ካል አንቀጽ የሚል ደግሞ በዚህ ስር አለ ማለት ነው። የመጀመሪያው አንቀጽ እንዲህ ይላል። ምዕራፍ ስር አንደኛው ምዕራፍ ስር በአንደኛው ምዕራፍ የመጀመሪያው አንቀጽ፣ ሁለተኛው አንቀጽ፣ ሶስተኛው አንቀጽ ልትል ትችላለህ። ምዕራፍ ማለት ደግሞ በዛ ያለ ጽሁፍን ከላይ እንደ ርዕስ ሆኖ ምዕራፍ የምንለው ውስጡ ግን ብዙ አንቀጾችን የያዘ ምዕራፍ የምንለው ስም ነው ማለት ነው። እሺ ወደ ሀረሪ ስንመጣ ሀረሪ ሲናን ሐርፊ ማለት እንደዛው ሌተር ማለት ነው። ፊደል ወይም ሆሄ ማለት ነው ሐርፊ። ጩክቲ ማለት ደግሞ ቃል ማለት ነው። ጩክቲ ማለት ወርድ የምንለው ጩክቲ ይባላል በሐረሪ ቋንቋ። ሙሉ ሲናን ማለት ሙሉ ቋንቋ። ሙሉ ሲናን ማለት እዚህ ጋር ሌላ ቃልም ነበረው ግን በዛት የሚያመጣልን ይሄንን ነው። ሙሉ ሲናን
የተሟላ አነጋገር ማለት ነው። እዚህ ጋር የተሟላ አነጋገር ማለት ባለቤት ያለው ተሳቢ ያለው ማሰሪያ አንቀጽ ወይም ደግሞ ግስ ያለው ማለት ነው። ሙሉ ሲናን ስንል ይሄ ትርጉም ሊሰጥ የሚችል ማለት ነው። ሙሉ ሲናን ህጉን የግራማቲካል ኦርደሩን የጠበቀ አነጋገር ወይም ንግግር ማለት ነው። ሙሉ ሲናን ማለት አራተኛ ሂርቃኦት እዛ ጋር ቶፒክ እንዳልኳችሁ ሂርቃኦት ማለት ነው። ሂርቃኦት ማለት እዚህ ጋር ርዕስ ወይም ደግሞ አርዕስት የምንለው ነው። ሂርቃኦት ሶሚኒንተ ይህ ኩቱብ ሂርቃኦት ሶሚኒንተ ካልኩ የዚህ ጽሁፍ ርዕሱ ማን ነው እንደማለት ነው። ሂርቃኦት ይባላል። አምስተኛ በሪ ማለት ነው። በሪ ሚስታኝ ስንተኛው ምዕራፍ ማለት ነው። ሚስታኝ በሪ አምስተኛው ምዕራፍ፣ ኮታኝ በሪ ሁለተኛው ምዕራፍ እያልክ በሪ ማለት ምዕራፍ ወይም ቻፕተር የምንለው ይሆናል ማለት ነው። ወደ አፍ ሶማሊ ስትመጣ ደግሞ እነዚሁ ቃላቶች በሶማሊኛ ምድር የሚባሉት ሐረፍ ይባላል። ሐ እቺ ኤክስ በኦሮምኛ ጣ ነው የምትባለው፣ ግን ደግሞ በሶማሊኛው ሃና ሃ ይለያያል። ሃ ካልኩኝ ኤች ነው የሚጠቀሙት። ካልኩኝ ጉሮሮ ላይ የሚመጣ ሳውንድ አለ፣ ድምፅ አለ። ሐረፍ ሐረፍ አያችሁ። ይሄ ሃ የሚለው ቃል ሐፊስ ለምሳሌ ቢሮ ለማለት ሐፊስ ነው የምለው። ሐፊስ አይደለም፣ ኤችን አልጠቀሙም፣ ኤክስን ነው የሚጠቀሙት። ሐፊስከ ደቀንከ የደልሒስከ ሐፊስከ ወህበረሸዳ ሐፊስከ ዓፊማትከ ሐፊስ ለማለትም ሃን ነው የሚጠቀመው። ሐረፍ ይሄ ሐረፍ ካልኩኝ ደግሞ ቃል ማለት ነው፣ ወይም ሆሄ ማለት ነው። ሐረፍ ባታቻ ብለው ነው የነሱ ቃል ያለው ፊደላት ያሉት። እዚህ ጋር ኤረይ ማለት ደግሞ ቃል ማለት ነው። ኤረይ ይባላል። ኤረይ ማለት ኤረየዳ ካልኩኝ ቃላት ፕሉራል ሲሆን ወይም ብዙ ሲሆን ኤረየዳ ነው የሚሆነው። ቃል አንድ ቃል ነው። እዚህ ጋር አሁን ኤረይ የተባለው ለአንድ ቃል ነው። እዚህ ጋር ጁምለት ማለት ደግሞ ጁምለት የሚለው አረፍተ ነገር ማለት ነው። ሙሉ አረፍተ ነገር የሚባለው ባለቤት ሳብጀክትና ባለቤት ተሳቢና ማሰሪያ አንቀጽ ያለው ወይም ሳብጀክት ቨርብና ኦብጀክት በእንግሊዝኛው የሚባለው ጁምለት ይባላል። እሱም ሙሉ ሲናን ያልነው ነው። እዚህ ጋር ሴንቴንስ ያልነው ይሆናል ማለት ነው። አራተኛው መውዱዕ ካልን ርዕስ ማለት ነው። መውዱዓን ቆራልከን መውዱዕ ሲአወይ ቆራልከን መውዱዕ ሲአወይ ካልኩኝ የዚህ ጽሁፍ ርዕሱ የት አለ? ርዕስ የለውም ካልኩኝ መውዱዕ ይሆናል ማለት ነው። ርዕስ ወይም አርዕስት የሚለውን ይይዛል ማለት ነው። አምስተኛ ዑቱብ አ ነው እንጂ አ አይደለም፣ ኡቱብ አይደለም። እዚህ ጋር ኡ ካልኩኝ የዩ ብቻ ሊሆን ይችላል፣ ወይም ኤ ምናምን አ ሳውንድ አይደለም፣ የኤ ሳውንድም አይደለም። አ ነው። ዒን የሚለው በአረቢ ከአረቢ ጋር ይያያዛል። ሐና አ የሚሉት አረብኛ የሚያቅሰው ነው ብዙ ጊዜ ይሄንን አባባል የሚለየው። ዑቱብ ነው እንጂ ኩቱብ አይደለም። አሁን ሱቱብም አይደለም። በሲም ካነበባችሁ በኬም ካነበባችሁ ኩቱብ ወይም ሱቱብ አይደለም፣ ዑቱብ ነው የሚሆነው። ዑቱብ ማለት ቻፕተር ወይም ደግሞ ምዕራፍ የምንለው ይሆናል። በሪ ይላል በሐረሪ ስናን፣ በሐረሪ ቋንቋ ደግሞ በሪ ይሆናል፣ ዑቱብ ይሆናል። አፋን ኦሮሞ ጋር ስንመጣ ደግሞ እነዚህኑ ከላይ ያየናቸውን ቁቤ አፋን ኦሮሞ ይላል። ቁቤ ማለት ሆሄ ወይም ደግሞ ፊደል ማለት ነው። ሆሄ ወይም ፊደል ማለት ነው። ቁቤ ማለት ጀቻ አባባል እንደማለት ነው። ግን በሌላ አጠራር ጀቻ ማለት ይሄ ጎቻና ጀቻ ይመሳሰላሉ። ግን ጀቻ ማለት ቃል ማለት ነው። ጀቻ ከና ዳቢ እንደዚህ አይነት ቃል አትናገር አቁም እንደማለት ነው። ጀቻ ከና ዲሲ እንደዚህ አይነት ቃል ተው እንደማለት ነው። ጀቻ ቃል ማለት ነው። ወርድ የምንለው ማለት ነው። ሂማ ኦር ጎቻ ማለት ደግሞ ጎቻ ድርጊት እንደማለትም ሊሆን ይችላል። ጎቻ ኦር ሂማ የሚለውም ይጠቀማል። ኦሮምኛ ሰፊ ነው ባይዘወይ እንደየአካባቢው ይለያያል። አረፍተ ነገር ማለት ነው። ጎቻ ወይም ሂማ የሚለው ሴንቴንስ የምንለውን ይይዛል ማለት ነው። አራተኛ መተዱሬ ማለት አርዕስት ወይም ርዕስ ማለት ነው። መተዱሬን ከተቢ ተና ከተቢ የሚለው በሐረርጌ ነው። እንግዲህ ከተቢ ማለት ጽሁፍ፣ የዚህ ጽሁፍ ርዕስ የት አለ ለማለት። እሺ መተዱሬ ማለት ርዕስ ማለት ነው። መተዱሬ ማለት ርዕስ ወይም አርዕስት ወይም ቶፒክ የምንለውን ይይዛል ማለት ነው። አምስተኛ ቦቆና ምዕራፍ ማለት ነው። ቦቆና ተከፋ፣ ቦቆና ለመፋ። ገባችሁ? ቦቆና ማለት ቻፕተር ወይም ደግሞ ምዕራፍ የምንለው ነው። እዚህ ጋር ዑቱብ ያልነው ነው። እዚህ ጋር በሪ ያልነው ነው። ምን ይባላል?
በቆና ይባላል ማለት ነው ምዕራፍ የሚለው። እሺ የመጨረሻው አማርኛን ስናይ ደግሞ አማርኛ እነዚህ ሁሉ በአማርኛ እስካሁን እየነገርኳችሁ ነበር፣ እዚሁ ላይ ተሰብስበው እናገኛቸዋለን ማለት ነው። አንደኛ ፊደል ወይም ሆሄ ማለት እስካሁን የገለጽኩላችሁ ናቸው። ማንኛውም ቋንቋ የራስ የሆነ ፊደል አለው። የቋንቋው የመጀመሪያ ፊደል፣ ለሁለተኛ ፊደል፣ ሶስተኛ ፊደል እየተባለ ሃሁ ሂ ሃ ሄ ህ እያለ አባጫ እያለ ይሄኛው ደግሞ ባታቻ እያለ ይሄኛው ሃላማራሳ እያለ ይሄኛው ኤቢሲዲ እያለ ይቀጥላል። ያ ማለት ነው ፊደል ወይም ሆሄ ማለት። ከሆሄ ደግሞ የተመሰረተው ባለ አንድ ሊሆን ይችላል፣ ባለ ሁለት ፊደል ሊሆን ይችላል፣ ባለ ሶስት ፊደል፣ ባለ አራት ፊደል፣ ባለ አምስት ፊደል እየተባለ ቃል ይመሰረታል ማለት ነው። ባለ አንድ ፊደል ለምሳሌ ና ካልኩ ፊደልም ነው ቃልም ነው። ኑ ካልኩኝ አሁንም ነኑ የሚለው ቃል ነው፣ ፊደል ነው። እዚህ ጋር አንድ ፊደል ነው፣ አንድም ቃል ነው። በአንድ ፊደል ቃል መመስረት ይቻላል። በሁለት ፊደልም ቃል መመስረት ይቻላል። በሶስት ፊደልም ቃል መመስረት ይቻላል። በአራትም በአምስትም እንደዚሁ እየረዘመ በሚል ቃላት እነዚያ ናቸው ማለት ነው የሚሰበሰቡት። ከማን የሚመሰረቱ? ከሆሄ ወይም ከፊደል። እሺ ሶስተኛው አረፍተ ነገር ማለት ደግሞ የቃላት ስብስብ ማለት ነው። የቃላት ስብስብ እንዳውም ኦርደሩን ጠብቆ የሰዋሰዋዊ ሕጉን የጠበቀ ባለቤት ያለው፣ ተሳቢ ያለው፣ ማሰሪያ አንቀጽ ያለው ወይም ግስ ያለው ከሆነ እና ትርጉም የሚሰጥ ከሆነ አረፍተ ነገር ልንለው እንችላለን ማለት ነው። እሺ አራተኛ ርዕስ ወይም አርዕስት ማለት ደግሞ የአንድ ጽሑፍ ማንኛውም የታሪክ ሊሆን ይችላል፣ የባህል ሊሆን ይችላል፣ ትምህርታዊ ሊሆን ይችላል፣ ማንኛውም ሳይንሳዊ ሊሆን ይችላል። እያንዳንዱ ጽሑፍ የራሱ የሆነ ርዕስ አለው። አርዕስት ልንለው እንችላለን፣ ርዕስም ሊሆን ይችላል። የዛ ነገር የርዕሱ ዝርዝር ደግሞ ጽሑፉ ውስጥ አለ ማለት ነው። ርዕስና አርዕስት አንድ ናቸው ማለት ነው። እሺ አምስተኛ ምዕራፍ ማለት ደግሞ ምዕራፍ ደግሞ ሰፊ የጽሑፍ ክፍል ሆኖ ብዙ አንቀጾች በውስጡ ያለ፣ ብዙ ቃላት በውስጡ ያለ፣ ብዙ አረፍተ ነገሮች በውስጡ ያለ፣ ብዙ ሆሄያትም በውስጡ ያለ ዋና በጣም ትልቅ የሆነ ሰፊ የሆነ ብዙ ሐሳብ የያዘ የጽሑፍ አይነት ምዕራፍ ይባላል ማለት ነው። የጽሑፍ ምዕራፍ ያ ምዕራፍ አንድ ምዕራፍ ሁለት እየተባለ ይቀጥላል። በዚህ ስር ብዙ አንቀጾች ሊኖሩ ይችላሉ፣ ብዙ አረፍተ ነገሮች፣ ብዙ እንዳልኳቸው ምዕራፍ ይባላል ማለት ነው። ሰፊ ነው እሱ ከዚህ ሁሉ። እሺ ተማሪዎች ወይም ደግሞ የዩቲዩብ ቻናሌ ቤተሰቦች እንግዲህ በውጭ ሀገርም በሀገር ውስጥም ያላችሁ ይሄንን ፕሮግራሜን ወይም ደግሞ ትምህርቴን የምትከታተሉ በሙሉ ሰላምታዬ ባላችሁበት ይድረሳችሁ እያልኩኝ የዛሬው ትምህርቴ ይሄንን ይመስላል። በተመሳሳይ ፕሮግራም እስከምንገናኝ ሰላማችሁ ይብዛ። ደህና ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።